በግሪክ አፈ ታሪክ የምትታወቀው ሜዱሳ ጸጉሮቿ እንዲህ እንደምታዩት እባብ የሆነው በምን ምክንያት ነው? አብረን የምናይ ይሆናል። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ፕላስ ምልክቷን በመጫን ፎሎ እና ላይክ ማድረግ እንዳይረሳ። አብራችሁኝ በግሪክ አፈ ታሪክ በደንብ የምትታወቀው ሜዱሳ ወይም እንዲህ እንደምታዩት ጸጉሮቿ እባብ የሆነባት ሴት ማለት ነው። አስቀድሞ ጸጉሮቿ እንዲህ እባብ ከመሆኑ በፊት በጣም የሚገርምና የሚደንቅ መልክ ነበራት፣ ወይም የዓለም ቆንጆ የምትባል አይነት ሴት ነበረች ማለት ነው። እናም እንደ ግሪክ አፈ ታሪክ ይቺ የዓለም ቆንጆ የሆነች ሴት ወይም ሜዱሳ የጥበብ የድል አድራጊነትና የስትራቴጂ አምላክ ተብላ የምትታሰበው አቴና ወይም አማልክት አቴና ለዚች አማልክት እንደ መነኩሴ ሆና ታገለግል የነበረ ሲሆን ይቺ ሜዱሳ ማለት ነው። እና ምን ተከሰተ መሰላችሁ? የዚች ልጅ ውበት የባህር ወይም የወንዞች አምላክ ተብሎ የሚታሰበውን ፖሳይደን የሚባለውን አማልክት ሰው ነው፣ ግን ያው እንደ አምላክ ይመለካል ማለት ነው። እና የዚች ልጅ ውበት ይህንን አማልክት ይማርካል ወይም ይማረክባታል ማለት ነው። እናም በተቀደሰው የአማልክት አቴና ቤተ መቅደስ ውስጥ ማለት ነው ያው ሰወር ያለ ቦታ ነው ማለት ነው። እናም ይህ አማልክት ይህችን ልጅ ይዳራታል ወይም ያስነውራታል ማለት ነው። አማርኛው ገብታችኋል? አዎ። እና ሜዱሳ የምታገለግለው አማልክት አቴና በሜዱሳ ተግባር እጅጉን በመበሳጨት ሜዱሳን ትረግማታለች ማለት ነው። እናም ሜዱሳ ያ የሚያምሩ ጸጉሮቿ ወደ እንደዚህ አይነት መርዛማ እባብነት እርግማኑ ይቀይሯል ማለት ነው። እናም በዚህ ኮ ቢያበቃ ጥሩ ነው። ፓርት 2 ይቀጥላል። ኮሜንት ላይ ፓርት 2 ብላችሁ ጻፉልኝ። እናም ፓርት 2 ሲሰራ እንዲደርሳችሁ የፕላስ ምልክቷን በመጫን ፎሎ ማድረግ እንዳይረሳ። በዚያውም ደግሞ አዲስ የዩቲዩብ ቻናል ስለከፈትኩኝ እዛ ላይ አሪፍ ቪዲዮዎችን ጨኝላችኋለሁ ማለት ነው። ገብታችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ እላለሁ። አመሰግናለሁ።